ቆይ ውጤት ማምጣት ይሄን ያህል ይከብዳል? አይ እንግዲህ ቀስ በይ። እሺ ቆየሁባችሁ አይደል? ሆን ብለህ እኮ አይደለም የቆየው። ያው ውጤቱ እኛ ጋር መቀመጥ ስለሌለበት ላመጣ ሄጂ ነው። እሺ አሁን ውጤቱን ንገረን። እኔ ውጤቱን መናገር አልችልም። ለምን? እንግዲህ እንደምታዩት ውጤቱ የታሸገ ነው። ስለዚህ ቤታችሁ ወስዳችሁ ማየት ትችላላችሁ። ዶክተር አንተ ብትነግረን ችግር አለው? ያው የእናንተ ፈቃደኝነት ነው እንጂ እኔማ መቻል እችላለሁ። ታዲያ እንደሱ ከሆነ ክፈተውና ንገረና። እናንተ ፈቃደኛ ከሆናችሁ ይቻላል። ሀና አንቺ ፈቃደኛ ነሽ አይደል? እሷ ደግሞ ምን ያገባታል? ወይዘሮ ሜላት ይሄ ውጤት እኮ የእሷም ነው። ስለዚህ ፈቃደኝነቱ ያስፈልጋል። ችግር የለውም ዶክተር፣ ልትነግረን ትችላለህ። እሺ ካላችሁ እንግዲህ በውጤቱ መሰረት ሀና የእናንተ ልጅ አይደለችም። ምን? እንዴት? እኔ እንግዲህ አላውቅም። ናሙናው እንደሚያሳየው ከሆነ አንቺ የነ ወይዘሮ ሜላት ልጅ አይደለችም። ይሄ በፍጹም አይሆንም። የሌባ አይነ ደረቅ አሉ። ይሄ በፍጹም አይሆንም። እንግዲህ ከዚህ በላይ ምን ታደርጊው? እሺ የሆነ እሷ ነና እቺ ልጅ ነች። እንግዲህ ውጤቱ እንደሚያሳየው ርግብ የወይዘሮ ሜላትና የአቶ መስፍን ልጅ ናት። ወይኔ ማዬ ደስ አላለሽም? በጣም ትጠራጠሪያለሽ እንዴ? ደግሞ ልጅነትሽ እስኪ ልጅ አያቴ አንቺስ ደስ አላለሽም? ይሄ በፍጹም ልክ አይደለም። ይሄ በፍጹም ልክ አይደለም። ተረጋጊ። እንግዲህ ያለው ነገር ይሄን ይመስላል። በውጤቱ ደስተኛ ሁኑ አትሁኑ ማውቀው ነገር የለም። ግን አንዳንዴ እውነቱን አውቆ መቀመጡ የተሻለ ይመስለኛል። እንዴ ቀላል ደስ ብሎናል ዶክተርዬ። የኔ ልጅ